ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የወቅታዊ ጉዳይ ፕሮግራማችን ነው። በዛሬው ዝግጅታችን በትግራይ ላይ የተከፈተው ወረራ በእርግጥ አሁን ምን አይነት መልክ ነው ያለው? ወረራው ለምንድን ነው የአማራና የትግራይ ጦርነት እንደሆነ መልክ ለማስያዝ እየተሞከረ ያለው በሚሉትና ሌሎች ጉዳዮች እያነሳን ከእናንተ ጋር እንቆያለን። እንግዶቼ ፕሮፌሰር ክንፈ አብርሃና ተባባሪ ፕሮፌሰር መረሳ ፀሐዬ ናቸው። ውይይቱን በመምራት ንግስቴ ኃይሉ አብሬያችሁ ቆያለሁ። መልካም ጊዜ። እንግዶቼ እንኳን በሰላም መጣችሁ። እሺ፣ ለመጀመሪያ ያህል የትግራይ ህዝብ ትግል አሁን የደረሰበት ደረጃ እንዴት ነው የምትመለከቱት ከሚለው እንጀምራለን። ከፕሮፌሰር። እሺ፣ አመሰግናለሁ። እንደሚታወቀው የትግራይ ህዝብ በታሪኩ ብዙ ጦርነቶችን ያስተናገደ እንደመሆኑ መጠን ይሄ ጦርነት እንዳይከሰት ብዙ ጥረቶች አድርጓል። ከመጀመሪያው በተለይ በመጨረሻ ሰዓት አካባቢ ለተለያዩ የዓለም መሪዎች እና ለተባበሩት መንግስታት ይህንን በማስቀረት ሚናቸው እንዲጫወቱ የተለያዩ ሙከራዎች ተደርገው ነበር። እንደዛ የሆነበት ምክንያት ጦርነት ያለው ጉዳት ከማንም ህዝብ ላይ ጠንቅቆ ስለሚያውቅ ነበር። ግን አንድ አካል ብቻ ስለፈለገ ወይም ስላልፈለገ ማስቀረት አልተቻለም። ስለዚህ ወደ ጦርነቱ ተገባ። ተጠራርቶ መጥተው ለማጥፋት ጄኖሳይድ ለመፈጸም በተግባር የተንቀሳቀሱ ኃይሎችና የትግራይ ህዝብና መንግስት ደግሞ ህልውናውን ለማረጋገጥ ያደረገው የሞት ሽረት ትግል ነው። በመጀመሪያ አካባቢ ለዚህም ዝግጁ ስላልነበር እንደ የኢትዮጵያ አንድ ክልል ህገ መንግስት እንዲፈቅድልን ሁኔታዎች ይዘን ነበር የቆየ ነው። የግድ ጦርነቱ ከተጀመረ በኋላ ግን ህዝባዊ ጦርነት ነው። ስለዚህ ህዝቡ በነቂስ ወጥቶ ለህልውናው ሲል የተለያዩ ውጣ ውረዶችን አይቷል። የነበረው ግፍና መከራም መድገም ያስፈልገው ሁሉም የሚያውቀው ነው። ስለዚህ በስተመጨረሻ በአንድ ዓመት ጊዜ ውስጥ ለህና የተደረገ ስለሆነ በትግራይ በኩል ወራሪዎችም ህዝብ የሆነ ስርዓት ስለነበር ሌሎች ጸረ ህዝቦችን አሰባስቦ የመጣው በአሁኑ ወቅት በምናይበት ጊዜ ኢሪቨርሲብል የሆነበት አሸናፊነታችን አይቀሬ መሆኑ ከመጀመሪያው እናሸንፍ መሆናችን እናውቃለን። ግን አሁን ያለበት ደረጃ ጥሩ ከፍታ ላይ ምናልባትም እነዚህ ጸረ ህዝብ ኃይሎች ዘርን እንደ ዘር ለማጥፋት የተነሱ ኃይሎች ምናልባትም ከተግባራቸው ተምረው በድርድር የሚያልቅበት ሁኔታ ካለ ዝግ ሳናደርግ ግን በማንኛውም ማለት በተጀመረው በጦርነቱ የመጨረሻ ምዕራፍ ላይ የደረሰና ሌሎች ህዝቦችም እየተቀላቀሉበት ግልጽ የሆነላቸው ተደናግሮ የነበረው ሐቁ እየበራለት መጥቶ የመጨረሻ ምዕራፍ ላይ እነዚህ ጸረ ኃይሎች ተጠራርገው ወደ መቃብር የሚወርዱበት ቁልቁለት ላይ እንዳለ ተመልሶ ያንን ግፍ መፈጸም የሚችሉበት አቅም የማሸሸበት ደረጃ ላይ ነው ያለነው ብዬ ነው የምገልጸው። ጥሩ። እንግዲህ አሁን በተለይም ጦርነቱ ከትግራይ ወጥቶ የመጫወቻ ሜዳው አማራ ክልል ከሆነ በኋላ በአማራ ክልል ኤሊቶች የሚሰማ ነገር አለ። ጦርነቱ ከጦርነቱ አልፎ ያው የትግራይ ሰራዊት ወረራ እያካሄደ ነው በአማራ ክልል ላይ የሚልም ነገር ይደመጣልና በእርግጥ ምንድን ነው አሁን ያለው ደረጃው ምን ላይ ነው የደረሰው ማለት ትችላለህ? ተባባሪ ፕሮፌሰር መረሳ ፀሐዬ። እሺ፣ ፕሮፌሰር ክንፈ እንዳስቀመጠው አሁን ትግራይ ያካሄደው ያለ ጦርነት እንደሚታወቀው ጄኖሳይድ ነው የተፈጸመ። ጄኖሳይድ ደግሞ ቶታል ዋር ተብሏል። ማለት የቀረ ነገር የለም። ቶታል ዋር ማለት ዘርን ለማጥፋት ሁሉም አይነት መሳሪያዎች መጠቀም፣ አገራውና ዓለም አቀፋዊ መሳሪያዎች። አገራዊ የምንላቸው ለምሳሌ ትግራይ ምግብ እንዳያገኝ፣ መድኃኒት እንዳያገኝ መዝጋት፣ ግንኙነት ከዓለም አቀፍ ማህበረሰብ እንዳይኖረው ኮሚኒኬሽን መቁረጥ፣ እዚህ ያለ ማህበረሰብ ደግሞ በጦርነትም እንዲወድም የተቀረ በምግብ እጦትም
በስደትም ሶሻል ፋብሪኩና ማህበረሰቡ እንዲናጋ የማድረግ ስለዚህ ጆኖሳይዳል ዋር ነው ቶታል ዋር ነው ሲባል ታሪኩን ማጥፋት ኢኮኖሚ ማጥፋት ማህበረሰቡን መንቀል ግንኙነት እንዳይኖረው ማድረግ ግንኙነት እንዳይኖረው ብቻ ሳይሆን ይህን ማህበረሰብ ማጥፋት ለኢትዮጵያ አንድነት ተብሎ ለኢትዮጵያ አንድነት ብቻ ሳይሆን በዚህ ጆኖሳይድ ሲሳተፉ እንደምናውቃቸው ኢሳያስ አፈወርቅም ኤርትራም የአማራ ኤሊቶችና አብይ ናቸው በዋና ይህንን ጆኖሳይዳል ዋር የሚመሩትና ከኢሳያስ ጋር ሲያብሩም የትግራይ ህዝብን በጆኖሳይድ ማጥፋት ለአፍሪካ ቀንድን የሰላምና መረጋጋት ምክንያት አድርጎ ማስቀመጥ ለኢትዮጵያ የግዛት አንድነት ምክንያት አድርጎ ማስቀመጥ ስለዚህ የትግራይ ህዝብ አሁን የደረሰበት ደረጃ ስናይ እንደሚታወቀው 3 ዓመት ከዛ በላይ የፖለቲካ ትግልና ህጋዊ ትግል ሲያካሂድ የቆየ ህዝብ ነው መጨረሻ ላይ ወረራ ሲፈጸመው ደግሞ የወታደር ጆኖሳይዳል ወረራ በኃይል ለመቀልበስ 8 ወርና ከዛ በላይ ሁሉም አቀፍ ትግል ሲያደርግ ቆይተዋል በዚህ ላይ 3 ትላልቅ ነገሮች ነጥሮ ይወጥ ይመስለኛል ትግራይ ከታሪኩና አሁን ከገጠመው ሁኔታ 3 መሰረታዊ ምክንያቶች አድርጎ ይህንን የጆኖሳይዳል ዋር እየመከተ እንዳለ ይታየኛል አንደኛው ከነበረው ታሪኩ ስልጣኔው ባህሉ ቋንቋው የግዛት አንድነቱ ስርዓተ ማህበረሰቡን ፕሪዘርቭ የማድረግ እንዳይጠፋ የመከላከል ሁለተኛ በግልጽ ዓለም እንደሚያውቀው ሁሉም አይነት ክራይም ተፈጽመዋል በትግራይ ሁማኒታሪያን ክራይሲስ ዋር አገንስት ሁማኒቲ የሚባለው የጦርነት ክራይም ጆኖሳይድ እነዚህ ሁሉ ኢትኒክ ክሊንሲንግ በዓለም መጥፎ የሚባል ቃላቶቹ በትግራይ እንደተፈጸሙ ነው የምናየው ስለዚህ የትግራይ ህዝብ የሚያደርገው ትግል አንድ ብቻ ነው ታሪኩ ፕሪዘርቭ ማድረግ ብቻ ሳይሆን ጆኖሳይድ ተፈጽሞበታል ይህ ጆኖሳይድ እንዳይደገምና ከዚህ በላይ ጥፋት እንዳያደርስ እነዚህ ኃይላትን መመከት መደምሰስ ከዛ በኋላ ደግሞ መጨረሻ ላይ የትግራይ መጻዕድን ከእንግዲህ በኋላ ይህንን ሁኔታ በማይደገምበት ሁኔታ ነው ያለና መጨረሻ ላይ አሁን ከትግራይ ወጥቶ የትግራይ ህዝብ ሁሉ መከራ ሲሸከም ነው ያሳለፈው 1 ዓመት ይህንን ተሸክሞ አሸንፎ ከአብዛኛው የትግራይ የሚባል ደግሞ የግዛት ነጻነቱ አግኝቶ ከትግራይ አሁን ወደ አማራ ክልል ሄደዋል ወደ አማራ ክልል ወደ አፋር ወደ አማራ ክልል የሄደበት ምክንያት የጆኖሳይዱ ዋነኛው የኃይል አሰላለፍ በመናይበት የአማራ ኤሊቱ ዋናው የሐሳብ ምንጭና ተሳታፊ አስፈጻሚም የነበረበት ስለሆነ እግረ መንገድ ደግሞ የአማራ ኤሊት ዋነኛው እንደ ማህተም ሆኖ የሚያገለግለው ደግሞ አብይ አህመድ በ4 ኪሎ የተሰበሰቡ እነዚህ የቤተ መንግስት ፋሺስቶች የምንላቸው የቤተ መንግስት ፋሺስቶች ተጨምሮ ኢሳያስ አፈወርቅ ደግሞ እነዚህን በመምራትና በማስተባበር የሚደረግ ትግል ነው ስለዚህ ልዩነቱ የትግራይ ህዝብ ዋስትና ያለው ትግል እና የሚፈልገውን ለማምጣት ካሰበ እነዚህ 3 አካላትን ማሸነፍ ይጠይቃል ማለት ነው ስለዚህ አስቀድሞ ያለው የአማራ ክልል ጎረቤት ነው ስለዚህ ጦርነቱ ከትግራይ ሲወጣ ወደ አማራ ክልል መሄዱ አይቀርም ግን የተፈለገው የአብይ ምን በለው በቤተ መንግስት ያሉ ፋሽስቶችና በአማራ ኤሊቶች ስናያቸው በታሪክ ያሳዩት ነገር ቢኖር ግጭትን ወደ ቤተ መንግስት ሲገቡ ግጭት ይቀሰቅሳሉ ሞደር የሚፈልጉት በግጭት ነው የኢትዮጵያ ደግሞ እንደሚታወቀው የብሔር ብሔረሰቦች ሀገር በመሆኑ እነዚህ የራስን ማስተዳደር የነጻነት ህዝቦችን በመድፈቅ ነው እኛ የምንፈልጋትን ኢትዮጵያ ያቺ ሞለኩታዊት ኢትዮጵያ የሚልዋት የማምጣት ነውና በዚህ ላይ ምን ቅራኔ ያመጣሉ የአማራ ህልውና በትግራይ ጥፋት አድርጎ ይመሳል የአማራ ህዝብ በኢትዮጵያ የፈለገው ማድረግ ወይ የአማራ ኤሊቶች በኢትዮጵያ የፈለጉት ማድረግ ፈለጉ ትግራይ የሚባል እንቅፋት ሊሆን የሚችል ሌሎች ብሔር ብሔረሰቦች ትምህርት ሊሰጥ የሚችል በማጥፋት የፌደራሊዝም የራስን እድል በራስ መወሰን የዲሞክራሲ ጥያቄ የልማት ጥያቄ የሚባሉ ነገሮች እንዳይነሱና እነሱን የሚስሏት ብዙነትን የማትቀበል ዲሞክራሲ የማትቀበል ሲጀመር በአመጽ መጥቶ በፋሺስት ስርዓት መንግስትን አስተዳድሮ ለህዝቦች መፈናቀልና ለአገር መፍረስ ምክንያት ሆኖ ያለ መጨረሻ ላይ ግን ኢትዮጵያ እንዳትፈርስ የሚል መፈክር ተጭኖ ነው የሚያደርጉት እና አብይም ሲመጣም የአማራ ማህበረሰብ ቤዛ አድርጎ ነው የመጣ ትልቁ ነገር ደግሞ አብይ ቤተ መንግስት ለመቆየት የትግራይና የአማራ ህዝብ በቁርሾ ውስጥ መኖር ሁለቱም ሲጣሉ አንዳንድ ጊዜ የሰሜን ጦርነት ይሉታል ስሙ ሲያወጡለት የሰሜን ጦርነት ይሉና 4 ኪሎ ሆኖ አማራና ትግራይ በጦርነት ሲፋጁ እኔ ሰላም ሆናለሁ ብሎ አዲስ አበባ ከዚህ ራቅ ያለ ነው ብሎ መጨረሻ ግን እንዳየነው ባሁን ወቅት
ወደ አዲስ አበባ መድረስ ሲሄድ ነው ይህ ሁሉ እስከ በረሃ ይሄዳለሁ እስከ ምናምን የመጣበትና የተፈለገው በአማራና በትግራይ ህዝብ የታሪክ ሽሚያ እንዳለ አስመስሎ ለመቅረጽ የአማራ ኤሊቶች ደግሞ የኛን ህልውና የትግራይን ሞታ ዓመት ወደ ኋላ በመመለስ በማጥፋት ነው የሚረጋገጠው የሚል እሱ ብቻ ሳይሆን በኢትዮጵያ ብቻ ያላቸው ፍላጎት ሳይሆን በአፍሪካ ቀንድ የሚኖረን ልዕልና ለመምጣት የትግራይ ህዝብን ማጥፋት የሚጠይቅ ነው ብለው ስላሰቡ ዘምተዋል። በጣም አጸያፍ የሚባል ጭፍጨፋን ፈጽመዋል። ስለዚህ ትግራይ ወደ አማራ ክልል የሄደበት ቲዲኤፍ ወደ አማራ ክልል የሚሄደበት የአማራ ህዝብን ለመበደል ሳይሆን እዛ ያሉ ፋሽስቶች ከታሪክ የማይማሩ በታሪክም የትግራይ ህዝብን ለችግርን ለመከራን ያዳረጉ ለትግራይ ህዝብ ብቻ ሳይሆን አገርን በግጭት አዳክሞ ህዝቦቹ እንዲፈናቀል አድርጎ የጋራ የሆነ አገር እንዳይገነባ ምክንያት የሆነ ኃይሎችን ለማጥፋት የግድ መካሄድ ስላለበት ነውና የተፈለገው ግን የአማራና የትግራይ ህዝብ አስመስለ ፕሮትራክትድ ሶሻል ኮንፍሊክት የሚሉት የመንግስታት ወይም ደግሞ የኤሊቶች ግጭት ሳይሆን የማህበረሰብ ግጭት ነው ለማለት ገጀራ ይዘህ በ21ኛ ክፍለ ዘመን ከድሮን እስከ ገጀራ ተጠቅሞ የትግራይ ህዝብን ለማጥፋት የሚጠቀምበት ስለሆነ ነው ያን የተፈለገ። ስለዚህ የትግራይ ህዝብ ከአማራ እንዳይወዳጅ ከአፋርም ጥሩ ግንኙነት እንዳይኖረው ከኤርትራም ጥሩ ግንኙነት እንዳይኖረው ስለዚህ ትግራይ እንዲጠፋ ኢሳያስን በተደጋጋሚ የሚለው ይሄ እነዚህ ህዝቦች በጋራ ከኖሩ የዴሞክራሲ ጥያቄ ካመጡ የልማት ጥያቄ ካመጡ ፋሺዝም ሊፈለፈል አይችልም። ፋሺዝም በቤተ መንግስት ሊኖር አይችልም። ስለዚህ የተሻለው ምንድነው የሚሆነው? ብቻል የትግራይ ማጥፋት ካልተቻለ ደግሞ እነዚህ ህዝቦች ተስማምተው እንዳይኖሩ ፖለቲካል ቦርደር ሳይሆን በደም የተሰመረ ቦርደር እንዲኖራቸው ስለዚህ ከእንግዲህ በኋላ አማራና ትግራይን ለእርቅ የማይመች ማድረግ አማራና ትግራይና አፋርም ለእርቅ የማይመቹ አብሮ ለመኖር የማይመቹ እንዲሆን በዛ ላይ መጨረሻ ማን ነው የሚጠቀመው? አብይም ኢሳያስም የአማራ ኤሊቶች የቤተ መንግስት ኤሊቶች የምንላቸው እስከ መጨረሻ እየታገሉ ያሉ ለዚህ ነውና ከህዝብ ጋር የሚያገናኘው ነገር የለም ከስልጣንና እነዚህ ኤሊቶች ደግሞ ከዚህ በፊት የነበሩ ታሪኮች ለቁርሻ በመጠቀም በቤተ መንግስት ለመቆየት የሚፈልጉት ደግሞ የኛን ጠላት ይሆናል የኛን ስርዓትን ይገዳደራል የሚሉትን የትግራይ ህዝብ ማጥፋት ሲሉ ደግሞ የመጨረሻ መፍትሄ እንሰጣለን ነው የሚል በተደጋጋሚ ከዚህ በፊት የተሳሳት ነው እንዳይደገምና ከእንግዲህ በኋላ ትግራይ ካመለጠ ከእንግዲህ በኋላ ህልውናችን የለም ብሎ የትግራይ ህዝብ ለመጨረሻ ጊዜ እንዲያጠፉት ያሰቡበት ጦርነት ስለሆነ ነው ያን ያክል ዓለምን የሚያሳፍር እና የዓለም ክስተት እስከመሆን ደረጃ የደረሰበት ለማለት ነው። አዎ ቀደም ስትገልጸው እንደነበረ በተለይም አሁን በሀገሪቱ ከፍተኛ የሆነ ዘመቻ ነው እየተካሄደ ያለው ወደ ጦር ግንባር እንዲዘምት ሁሉም የቀረው አካል እየተደረገ ነው ያለው እቅድ ወጥቶበት እየተሰራበት ያለው ሁኔታ ነው እየተመለከትን ያለ ነው። እንግዲህ ሰሞኑ ከውጭ ሳይቀር ውጭ የሚኖሩ ኢትዮጵያውያን ወደ ጦር ግንባር እንዲዘምቱና ተማሪዎችም ሳይቀርም እንዲሄዱ ከፍተኛ የሆነ ቅስቀሳ እየተደረገ ነው ያለው። በአንጻሩ ደግሞ በአዲስ አበባ ላይ ያሉት ኤምባሲዎች የውጭ ኤምባሲዎች ደግሞ ዜጎቻቸው ከአዲስ አበባን ለቀው እንዲወጡ እየወተወቱ ያሉበት ሰዓት ላይ ነው ያለ ነው። ይህንን ምንድነው የሚያመለክተው? በተለይም ሀገሪቷ አሁን የቆመችበት መሰረት ምን አይነት መልክ እንዳለው ነው የሚያሳየው? አመሰግናለሁ። አሁን ኢትዮጵያ ያለችበት ሁኔታ ግልጽ ነው። ለዓለም ማህበረሰብ በጣም ገሃድ የወጣ ነገር ነው። ጦርነቱ ከአንድ ዓመት በኋላ መጀመሪያ የስነ ልቦና ጦርነት ነበር። ከዛ ወደ ግልጽ ጦርነት ከተገባ በኋላ ምን ላይ እንደደረሰ ግልጽ ሆነላቸዋል። ስለዚህ ለዜጎቻቸው የሚቆረቆሩ አገሮች ዜጎቻቸውን ከዚህ እያራቁ ነው የሚገኙት። ከዚህ ከጦርነቱ እያንዳንዱ ዜጋቸው ሰው ነውና በጣም ይጠነቀቁበታል። በሌላ በኩል ደግሞ እንደገለጽሽው ከመጀመሪያው በመንጋ ወደ ስልጣን የመጣው ወጣቶች ተጨፍጭፈው በኦሮሞ ወጣቶች ስም ወደ ስልጣን የመጣው አብይ አህመድ አሁንም ከመጀመሪያው ጀምሮ 1-2 ሚሊዮን ሰው ሰውቶም ቢሆን የሚል ንግግሮች ነበሩበት። ሚሊዮኖች ለሱ ስልጣን ተብሎ ቢያልቁ ደንታው አይደለም፣ ጸረ ህዝብ ስለሆነ የሱ አንዱና የመጨረሻው ስልጣኑ መጠበቅ ነው። በሌላ በኩል ደግሞ የአማራ ተስፋፊ ልሂቃን ሌላ ዓላማ አለ። የኢሳያስ አፈወርቂ የእነዚህ ውህደት አሁን እንደገለጽሽው
ትምህርት ቤቶች ተዘግተው ወጣቶች ወደ ጦር ሜዳ ለአጨዳ ይላሉ አንዳንዴ፣ ግን ወደ ጦር ሜዳ የሚሄዱበት ሁኔታ ይሄ ደርግ በመጨረሻ ሰዓት ላይ አድርጎት ከነበረው ጋር የሚመሳሰልበት ሁኔታ አለ። ግን ብዙ የተማረኩ ወጣቶች የ16 15 ዓመት ሲናገሩ እንደሰማናቸው ስራ ትቀጠራላችሁ እየተባሉ እየተጨበረበሩ ነበር ወደ ጦር ሜዳ የሄዱት። አሁን በስተመጨረሻ ሰዓትም ትምህርት ቤቶችን ዘግተው እንደገና ለዚህም ለስሙ እንደገለጽሽው ከውጭ ሀገርም ከየትም የመጡ ሯጮችም አርቲስቶችም ስም አለን፣ ሰው ይከተለናል ማለት ለተሳካለት ስራቸው ሰው ይከተላቸው ነበር። ላልተሳካላቸው ስራ ግን ሰው ይከተለናል ብሎ ማሰቡ ለሁሉም ነገር አይደለም ሰው የሚከተለው ውጤታማ አልሆነበት ነው። አብይ አህመድ ራሱ ወደ ጦር ግንባር ራሴ እምረዋለሁ ብሎ ከቤተ መንግስት ምን ያህል እንደራቀ የሚታወቅ ነገር ያለ አይመስለኝም። ዓለምም በብዥታ ላይ ነው ያለው። እዚህ ነው ያለው እዛ ነው ያለው ምናምን ይባላል፣ የራሱ ጉዳይ ነው። ግን በምን ያህል ርቀት ሆኖ ጦርነትን መራው ሌላ ጉዳይ ነው ማለት ኢዳዝንት ማተር 4 ኪሎ ሆኖ ነው ወይስ ወደ እነሱ ጠጋ ብሎ የኮሚኒኬሽን ስርዓቱ ነው የሚወስድ። የጦር ኃይሎች ጠቅላይ አዛዥ ነበር ጠቅላይ ሚኒስትር ነው ተብሎ ስለሚታሰብ፣ ስለዚህ ጦርነቱ እየመራው ነበር፣ አሁንም እየመራው ነው። ግን አልቻሉበትምና ራሴ ልግባበት አይነት ሌሎችን አሳንሶ የማየት ህልሙ ነው እየተገበረ ያለው። የዚህ ዓላማ በእሱ አመራር ሌላ ውጤት ይመጣል ብሎ በማሰብ አይደለም። እኔ እንደ ገሌ ከቤትና ኃይለ ገብረስላሴ የሚሄዱ ከሆነ እኔማ ብሎ ሰው በመንጋ እንዲወጣና በሚሊዮኖች እያለቀ ትንሽ ጊዜ እንዲያገኙ ታሳቢ በማድረግ ነው። የሚፈይደው ነገር እንደሌለ እነሱም ያውቃሉ። ግን በጣም የሚያሳዝነው በትግራይ ብዙ ጊዜ መስዋዕትነት እንደ አንድ ክብር ነው የምናየው። ለሌሎች ህይወት ሌሎች እንዲኖሩ ተብሎ መስዋዕትነት ይከፍላል። በሌላው አንጻር እያየ ነው ያለ ነው። አሁን ለአንድ ሰው ስልጣን ተብሎ በመቶ ሺዎች እያለቁ ነው ያሉት። አሁን ከጊዜ ወደ ጊዜ እነዚህን 100 ሺዎች አግባብተው ወደ ጦር ሜዳ የሚወስዱበት አንድ ጊዜ በኃይል አፍሰው፣ አንዳንድ ጊዜ ትምህርት ቤት አዘግተው የተለያዩ በየሳምንቱ የሚቀያየር ግልጽነት የጎደለው ለዚህ ነው ወደዚህ እየሄዳቸው ነው ተብሎ ሳይነገራቸው ወደ ጦር ሜዳ ከደረሱ በኋላ ክላሽ ዘጥቶ የሚያስገቡበት ሁኔታ ነው ያለውና እነዚህ ከተለያየ የስራ መስክ መጥተው ወደ ጦርነት እንሄዳለን እያሉ ያሉት እየሄዱ አይደለም። ያ መስዋዕትነት ለመክፈል ዝግጁነት የላቸውም። ግን የድሃው ልጅ ሰርቶ ሀገርን መቀየር ቤተሰቦችን መቀየር ይችል የነበረው አታለው አጭበርብረው ልክ አሁን በፊት እስካሁን ድረስ ያለው በኢትዮጵያ ታሪክ ብዙ ጦርነቶች ተካሂደዋል። በዚህ 1 ዓመት የጠፋው የሰው ህይወት በታሪኳ ታይቶ አይታወቅም። ለመጀመሪያ ጊዜ ነው በአብይ አህመድ ውሸትና ቅጥፈት ምክንያት ማለት ነው። ለሱ ስልጣን ሲባል በመቶ ሺዎች ወጣቶች እያለቁ ነው። ይሄ አልበቃ ብላችሁ አሁንም ያው እኛም እየሄድ ነው እና ተከተሉ በሚል ለሌላ እንቅት እየጋበዙት ነው። ስለዚህ በአሁኑ ደረጃ እኔ የማየው ሰዎቹ አልተሳሳቱም፣ የመጡበት ሂደት ያ ነው። ግን ማህበረሰቡ እስከ መቼ ድረስ ነው እንደዚህ ልጆችን እየገበረ የሚኖረው የሚለው ግን በጣም አሳሳቢ ነው የሚሆነው። በአጠቃላይ ሲታይ ግን በገፍ በመቶ ሺዎች ወይም ደግሞ በመንጋ ብለው መሳሪያ ይኑረው እንደገለጸው ረሳ ገጀራም ምንም ይዞ እየሞተ እያዩት ምንም ስለሰው ጸረ ህዝቦች ስለሆነ የጸረ ህዝቦች መለያ አንዱ ይሄ ስለሆነ አቅም እስከፈቀደላቸው ድረስ መቀጠላቸው አይቀርም። ግን ምን ያህል ይጓዛሉ ካሁን በኋላ የሚለው ግን አብረን የምናየው ነው የሚሆነው። እንደኔ ግምት ብዙ በዛም ማነሳሳት የሚችሉበት ጊዜ ላይ ያሉ አይመስለኝም። ውጤቱ ማህበረሰቡም እያየው ስለሆነ ይሄ ተከተለኝ ክተት መክት የሚለውን ዘመቻ ምንድን ነው
ሊያመጣ የሚችለው መፍትሄስ ሊሆን ይችላል ወይ? ይህንን እዚህ ላይ በሁለት ነገሮች ልጨምርና በአንድ በኩል አገሮች ለምንድን ነው ኢትዮጵያ ለቀው የሚወጡ የሚለው አገሮች ወደ ሌላ ሀገር ሲሄዱት ብሔራዊ ጥቅማቸው ለማስከበር ዲፕሎማቶችና ዜጎች እዛ ሄደው እንዲሰሩ እዛ ሲሰሩ ደግሞ የጸጥታ ጉዳይ፣ የኢኮኖሚ ጉዳይ፣ የኢንቨስትመንት፣ የቱሪዝም ሁሉ እንዲሰሩ ነው የሚሄዱት። ከዚህ አንጻር ስናየው ኢትዮጵያ በአፍሪካ ቀንድም የነበራት ቦታ ትልቅ ነበር። አንደኛ በአፍሪካ ቀንድ ስትራቴጂክ ስቴት ትባል የነበረች ናት። በአፍሪካም የምትወክል ሞዴል የምትባል ከአፍሪካ ካሉ ቢግ ፓወርፉል የሚባሉ አራት ናይጄሪያ፣ ግብፅና ደቡብ አፍሪካ እኩል የነበረች ሀገር ናት። እሱም ስለሆነ ነው ብዙ ዓለም አቀፍ ኢኒሽኖች፣ ብዙ ኤምባሲዎች፣ ብዙ የአፍሪካ ህብረት ተቋማት አዲስ አበባ የነበሩት። ያን አስም የተደረገው የአፍሪካ ቀንድ ኃላፊነት ወስዳ በአፍሪካ ደረጃ ደግሞ የራስዋን በጎ አስተዋጽኦ ታደርግ ነበረች። በኢኮኖሚ፣ በፖለቲካም፣ በሰላም ማስከበርም በዚህ ሁሉ ነው እና አዲስ አበባ ከጀኔቫና ከኒውዮርክ ቀጥላ ብዙ የዓለም አቀፍ ተቋማት የነበረዋት ኤምባሲዎች የነበረዋት የአብይ አህመድ ኢትዮጵያ እነዚህ ሁሉ የነበረ ታሪክ፣ ሀብት፣ የሀገር ብሔራዊ ጥቅም ሊያስከብር የሚችል የበላች ናት። በአንድ በኩል በዓለም ህግና በአገራዊ ህግ የማትገዛ ናት። ለምሳሌ ዓለም አቀፍ ተቋማት በኢንተርናሽናል ለው ከለላ አላቸው። ግን የዩኤን ሰራተኞች፣ የሕክምና እርዳታ ሰራተኞች ሲባረሩ፣ ሲገደሉ፣ ሲታሰሩ የሚታይባት ነው። ስለዚህ ኢትዮጵያ ማለት ህግና ስርዓት የማታከብር ለዜጎች ለራስዋ ዜጎችና ለዓለም አቀፍ ዜጎች የስጋት ምንጭ የሆነች ዓለም ሙሉ አብይ መጣና አፍሪካ ለውጥ መጣ ብሎ ያ ሁሉ አመጉሶ መጨረሻ ላይ ደግሞ ያወጣት መሪ የተባለው 120 ሚሊዮን የተሸከመ ሀገር ያን ሀገር ደግሞ ለአፍሪካና ለአፍሪካ ቀንድን ያለው በመጥፎ ከሆነ አፍሪካና አፍሪካ ቀንድን ሊያፈርስ የሚችል በጥሩ ጎን ከሆነ ደግሞ ይዞ ሊያድግ የነበረ መጨረሻ ላይ በኢኮኖሚ የዓለም ኢኮኖሚ ድጋፍ በልታ መሳሪያ ገዝታ ለዜጎችን የምትጨፈጭፍ ሀገር ሆነች። መጨረሻ ላይ ሁሉ መሳሪያ ገዝታ የዓለም ኢኮኖሚ ተጠቅማ የሀገር ኢኮኖሚ 27 ዓመት ሙሉ የተገነባ ኢኮኖሚ በ3 ዓመት ባልበለጠ ጊዜ መሳሪያ ገዝታ ዜጎችን ለመጨፍጨፍ እሱ ብቻ ሳይሆን በመጨረሻ የሚሸነፍ መከላከያ ያዘች። በአፍሪካ አለ የሚባል መከላከያ ኃይል የነበረ ዜጎችን የሚጨፈጭፍ የሀገራዊ ክህደት ምልክት የሆነ መጨረሻ በትግራይ ኃይሎች ተሸንፎ ዓለምን ሰርፕራይዝ ያደረገ ይመስለኛል። ስለዚህ ኢትዮጵያ ሊከላከልላት የሚችል ህግና ስርዓት ሊያከብር የሚችል ኃይል የላትም። እሱ ብቻ ሳይሆን አብይ አህመድ የኢሳያስ አፈወርቂ ወዳጅ ነው። ኢሳያስ አፈወርቂ በተግባር የአብይ አህመድ መሪና የኢትዮጵያ መሪ ሆነዋል። ኢሳያስ ደግሞ የዓለም ህግን በሙሉ በማባከን ነው የሚታወቀው። ለህግ አለመገዛት፣ ከዓለም ጋር ተነጥሎ መኖር፣ ዜጎችን መጨፍጨፍና ለስደት ማድረግ። ስለዚህ እነዚህ ኤምባሲዎች ከኢትዮጵያ ከእንግዲህ በኋላ ኢንቨስትመንት ሊታያቸው አይችልም። ይቅርና ኢንቨስትመንት ኢትዮጵያ ራስዋ ፈርሳ ለአፍሪካ ቀንድና ለአፍሪካ ሙሉ ስጋት ትሆናለች፣ ለዓለም ስጋት ትሆናለች በምትባልበት ነው። ስለዚህ ኤምባሲዎች ሊወጡ እውነታቸው ነው። አንደኛ ህግና ስርዓት የሚያከብር መንግስት የለም ማለት ነው። እሱ ብቻ ሳይሆን በክራይሲስ ውስጥ ያለ ነው፣ በችግር ውስጥ ያለ ራሱን በራሱን የማይተማመን አብይ አህመድ ብቻውን የሚዘውረው ግን ራሱን በራሱን የማይተማመን ሀገር ፈጥሮ ኤኒታይም ስቴት ኮላፕስ ሊያጋጥም ይችላል። ስለዚህ አዲስ አበባ ትግራይ ብቻ ሳይሆን እነዚህ ፐሪፈሪ ብቻ ሳይሆን አዲስ አበባም ሴፍ አይደለችም ነው። ኤኒታይም ህግና ስርዓት ሊደፈርስ ይችላል፣ ዜጎቹ ሊጠቁ ይችላሉ። የውጭ ሀገር ዜጎች ደግሞ ዜጎቻቸው የመጠበቅ ግዴታ አለባቸው። ስለዚህ ያን ሁኔታ ስለሆነ አሁን እነዚህ ኤምባሲዎች ከአዲስ አበባ ሲወጡ ኢትዮጵያ እንኳን ለዜጎች ጥበቃ ልታደርግ ለኢንቨስትመንት፣ ለቱሪዝምና ለዓለም አቀፍ ዲፕሎማሲ አፍሪካ ዲፕሎማሲ ልታገለግል በየቀኑ የስጋት ምንጭ ስለሆነ ዜጎቻቸው ከኢትዮጵያ ያወጣሉ። ያ ማለት ምንድን ማለት ነው? የአገር መውደቅ፣ የመንግስት መውደቅ ለዓለም ሸክም መሆን ያሳያል። ስለዚህ ኢትዮጵያ በዚህ ደረጃ ሲታይ ኤኒታይም እንደ ሶማሌ ልትሆን የምትችል በደንብ ፕሮፐርሊ ማኔጅ ካልተደረገ ኢትዮጵያውያን ይህንን ሁኔታ ተገንዝበው ለማዳን ጥረት ካላደረጉ ኤኒታይም ሶማሊያ ልትሆን፣ ሊቢያ ልትሆን የምትችል ሀገር እንደሆነች ከእንደ ዩጎዝላቪያ ስማ የሚነሳ እንደሆነ እናያለን። ስለዚህ በዚህ ምክንያት ነው ዜጎቻቸው እንዲወጡ እያደረጉ ያሉ። ምናልባት እግረ መንገድ አሁን ምን እያየን ነው? ዜጎቻቸው አውጥቶ ግን ድሮና ሌላ ሲልኩ ስናያቸው ዜጎቻቸው ያወጣሉ።
ግን በኢትዮጵያ እንደፈለጉት መግባት ይችላሉ፣ መሳተፍ ይችላሉ፣ መሳሪያ መሸጥ ይችላሉ፣ መጨፍጨፍ ይችላልና ኢትዮጵያ በጣም አስቸጋሪ የሆነ ሀገር እንደሆነ ነው። ሁለተኛ ይሄ ክተት ተከተለኝ ክተትና ዝመት የሚለው መፈክር አንዱ ትልቁ ለኢትዮጵያ የደህንነት ችግር ምንጭ ተደርጎ ነው የሚወሰደው። እሱ ብቻ ሳይሆን የምኒልክ ዘመቻም ተጨምሮበታል። ያን ክተት የሚለው ዘመቻ ከምኒልክ እንደመጣ ቀኝ ገዥ ለመፋለም የተደረገ እንደሆነ ትግራይ የኢትዮጵያ አካል እንዳልሆነች ህወሓትም 27 ዓመት ሙሉ መርቶ ገንብቶ ለዚህ ሁሉ ኢኮኖሚና የሰላም ምክንያት የነበረ ሰው አዚፍ አዲስ እንደመጣና እንደ ጭራቅ ለሰይጣን እንደሚታይ አድርጎ የመምጣት ያን የአማራ ኢሊት ባህር ነው። በታሪካቸው እንደዛ ነው የሚያደርጉት። ወደ ቤተ መንግስት ሲገቡ ህዝቦች በክተት በጦርነት ያነርዋቸዋል። ያን አድርጎ ደግሞ ህዝቦች በገፍ ለምሳሌ በዛን ጊዜ በአጼ ምኒልክ ዘመን እንኳን በዛን ጊዜ ዘመናዊ መሳሪያ ስላልነበረ ሌላ ስላልነበረ ዜጋ በገፍ ሂዶ በማስዌብ ይላል። በጣም የሚገርመው ነገር በ21ኛ ክፍለ ዘመን ለአንድ ግለሰብ መብት ትልቅ በሚሆንበት 110 ሚሊዮን ነው ያለና ጨመዳ ሲናገር ነበሩና ምን ይላሉ? ጦርነት ማለት ሰውና ሀብት ብዛት ነው። ስለ ትግራይ 5 ሚሊዮን ስለሆነ ትንሽ ክልል ስለሆነች ባለፈውም ታማኝ ሲገልጸው እንደነበር በቃ ለአንድ ክልል ለአንድ ትንሽ ለ5 ሚሊዮን አሁን ህዝብን እንደ ጎርፍ አድርጎ አሸንፎ ትግራይን አጥፍቶ የራሳቸው ስርዓት የሚገነቡ ነው የሚመስላቸው። ግን እየሆነ ያለ ዓለም ትራጀዲ እየተመለከተ ነው ያለ። የትግራይ ህዝብ አማራጭ የለው። በማስዌቭ ይምጡ በቴክኖሎጂ ይምጡ ይህ ጦርነት የግድ ማሸነፍ ነው ያለው አማራጭ። ያ ክተት ግን እግረ መንገዱ ክተት የምኒልክ ዘመቻ የተባለበት ሞተ ዓመት ለትግራይ ወደ ኋላ እንመልሳለን የሚል መፈክር ሲጀምሩ ጆኖሳይድ ስለጀመሩት ያ ደግሞ ምኒልክ ትግራይን ቆርጦ የባህር በር እንዳሳጣት የሚያውቁ ናቸው። አሁን ተከዘመለች ብሎ መጥተዋል። በአፋርም በዚህ ይዘጉናል። ተከዘመለች ብሎ ደግሞ ምዕራብ ትግራይ ይወስዳሉ። ከዛ ከዓለም የማትገናኝ ትግራይ እናረጋታለን። ያቺ የተቀረች ደግሞ በጆኖሳይድ ጨርሰን ከካርታ ፍቀን ትግራይ የማትኖርበት ዓለም ለመፍጠር የታሰበ ነው የሚመስለውና በተደጋጋሚ የሚያሳዝነው ደግሞ የአድዋ ለምሳሌ የአድዋ ድል እንደ ትልቅ ይወስዳሉ ለሞቢላይዜሽን ለክተት። የአድዋ ድል በትግራይ እየተካሄደ በአላባ ነጋና በመንገሻን መሪነትን ሌሎች ጀግኖች ሌሎች ብሔረሰቦች ተሳትፈዋል። የመሪነት ግን ህዝቡ ተሸክሞ እነዚህ ጀግነት መርቶ የከዛ በፊት የነበሩ ታሪኮች ከጉንደት ጀምረን ያ ሁሉ ከውጭ የሚመጡ ወረራዎች የመጨረሻው ቅርጽ ያስያዝ የአድዋ ድል ለትግራይ ለመጨፍጨፍ ትግራይ እንደ ባዕድ አድርጎ የማስያዝ የሚያሳዝነው ደግሞ ኢሳያስ የራሱ አገር ያለው ሆኖ ትግራይ ግን አዚፍ ከኢትዮጵያ ውጭ እንደሆነች አድርጎ የትግራይ መጨፍጨፍ የሚጠቀምበት ሲሆን ያን ሊሳካ የሚችልበት እድል የለም። አሁን እያሳየን ያለን ለዓለም ግርምት የፈጠረ የዓለም ድሮን ኢትዮጵያ የዓለም መሳሪያ መለማመጃ ነው፣ ቴስቲንግ ግራውንድ ነው የሆነችው። ድሮንና ገጀራን በእኩል የህዝብ ብዛትን በእኩል ለጦርነትን ሳይነስ ሳይሆን ኮውዝ ሳይሆን የጀነራሎቹን የሚሊተር ብቃት ሳይሆን የህዝብ ብዛትና 27 ዓመት ሙሉ የተገነባ ኢኮኖሚ ለዚህ ጦርነት ለዚህ ጭፍጨፋ በመዋል መጨረሻ ኃይለ ሥላሴም በጦርነት ብዙ ጊዜ አሳልፈዋል። ደርግም አሳልፈዋል። ደርግም ወዳጆች ነበሩት ከነራሻ መሳሪያ ገዝቶ ትግራይ ሲያጨፈጭፍ ነበር። አልቲሜትሊ የእነሱን ታሪኮች ከምናያቸው አልቲሜትሊ መጨረሻ እንደሚሸነፉ አገርና ህዝብ ሂዶ እንደሚወድቁ ያሁኑ ለየት የሚለው ግን በአጼ ምኒልክ ለህዝቦች ጭቆና ምክንያት ሆነ፣ በአጼ ኃይለ ሥላሴ ደግሞ ለህዝቦች ጭቆና ሆነ። በደርግን የመንግስት መውደቅ ኢትዮጵያ በመስቀለኛ መንገድ አስቀምጧት ነበር። አሁን ግን የኢትዮጵያ ይህ ሁሉ ታሪክ ደግማ የጭፍጨፋ ታሪክ አሁን ታመልጣለች ወይ ነው፣ ከመስቀለኛ መንገድ ወደ ዲሞክራሲ ወደ ሰላም ትመጣለች ወይ የሚለው። ስለዚህ የኢትዮጵያ ችግር ከእንግዲህ በኋላ በጣም አስቸጋሪ የሚሆንበት ዓለም ሁሉ የተጨነቀበት እኛም ደግሞ ዜጎች የተጨፈጨፍንበት ስለሆነ የክተት ዘመቻ ለአገር ህልውና አደጋ ላይ የሚጥል ዜጎችን የሚጨፈጭፍ በ21ኛ ክፍለ ዘመን የ14ኛ 13ኛ ባርባሪያኒዝም ያየንበት ስለሆነ የክተት ዘመቻ ምናልባሽ አብይ እግረ መንገዱ ከታሪክ ተቋዳሽ ለመሆን ታሪክ እንዳይቀረው ኃይለ ሥላሴ እንደዚህ ያደረገ ምኒልክ እንደዚህ ያደረገ ደርግም እንደዚህ ያደረገ ቆራጥ መንግስት ኃይለ ማርያም ሶማሌ ሄዶ ምናምን የሚል የታሰበበት ነውና ዝሮ ዝሮ አብይ አህመድ ወደ ግንባር በመዝመትም በ4 ኪሎ ቢሆንም የሚቀይረው ነገር እንደሌለ ነገር ግን ዜጎች የሚጨፈጨፍበት መጨረሻ ላይ ግን የግድ በፍትሃዊ ጥያቄ የያዘ የትግራይ ትግል አሸናፊነት
የሚጨርስ ሆኖ ዓለምም እየመሰከረና አሁን ባላንስ ኦፍ ፓወር እኮ ተቀይሯል። አብይ ይሰነብታል ወይ በሚል ከዚህ በፊት ዱቄት አድርጋቸው እንዳላለ ሁሉ የአብይ መሄድ ፖስት አብይ ናሬቲቭ በመጣበት ወቅት ነው ያለነውና ይህንን ስናይ ይህንን ክተት ዘመቻ ምናልባት ለሳምንት ለሁለት ሳምንት ለአጭር ጊዜ ያቆይ ይሆናል። ትራጀዲ ግን እየጨመረ የሚሄድ ይሆናል ማለት ነው። በተለይም በዚህ ወረራ ላይ የትግራይ ህዝብ ልክ እንደ የውጭ ወራሪ ተደርጎ ነው እየተሳለ ያለው በዚህ ጦርነትና ቡድኑ ህወሓት ትግራይን እያስተዳደረ ያለው ህወሓት ሀገር ሊበታትን ነው የሚል ሰፊ የፕሮፓጋንዳ ዘመቻም የከፈተበት ወቅት ላይ ነን ያለ ነው። በእርግጥ ማን ነው ሀገሪቷ አሁን እየበታተነ ያለው ወደዚህኛው ደረጃ የሚያደርግ ሰፊ የሆነ ርብርብ እያደረገ ያለው ማን ነው የሚለው በተለይም በዚህ ወረራ ላይ የትግራይ ህዝብ ልክ እንደ የውጭ ወራሪ ተደርጎ ነው እየተሳለ ያለው በዚህ ጦርነትና ቡድኑ ህወሓት ትግራይን እያስተዳደረ ያለው ህወሓት ሀገር ሊበታትን ነው የሚል ሰፊ የፕሮፓጋንዳ ዘመቻም የከፈተበት ወቅት ላይ ነን ያለ ነው። በእርግጥ ማን ነው ሀገሪቷ አሁን እየበታተነ ያለው ወደዚህኛው ደረጃ የሚያደርግ ሰፊ የሆነ ርብርብ እያደረገ ያለው ማን ነው የሚለው እንደገለጽሽው ኢትዮጵያ ገና እየተበታተነች ነው ወይስ ተበታትና ጨርሳለች? አከራካሪ ነገር ነው። አሁን መጀመሪያ እንደገለጽ ነው ተማሪዎች ሊማሩ አልቻሉም። የመንግስት ሰራተኞች በስራ ገበታቸው ሆነው መስራት የማይችሉበት ሁኔታ ተፈጥሯል። ነጋዴ ነግዶ ገበሬውም ግብርናውን የሚያስኬድበት ብቻ ሳይሆን እነዚህ ተቋማት መንግስትን እንደ መንግስት ወይም አገርን እነዚህ ኢንስቲትዩሽንስ ቤዚክ የሚባሉ ኦልሞስት ፈርሰው የማይሰሩበት ደረጃ ላይ ነው ያለው እና አገሪቷ ፈርሳለች፣ ግን እየተጠናቀቀ ነው የመፍረስ ሂደቱ። አብይ አህመድ ከመጣ በኋላ ምናልባት አብይ አህመድ ስኬታማ የሆነው ኢትዮጵያ የማፈራረስ ፕሮጀክቱን በተሳካ መልኩ ማስካሄዱ ብቻ ነው። አሁን እሱም የሚያደርገውን ለህወሓት ወይም ለቲፒኤልኤፍ አንዳንዴም ለኢህአዴግ የሚሰጥበት ሁኔታ አለ። ቲፒኤልኤፍ ወይም ህወሓት በ1983 ፈራርሳ የነበረችውን ኢትዮጵያ እንደ አዲስ በማደራጀት ህገ መንግስቱም በ1987 እንዲጸድቅ በማድረግ እንድታንሰራራ ያደረገ ድርጅት ነው። ለ27 ዓመት ምን እንዳደረገም ብሔር ብሔረሰቦችና ህዝቦች ያውቃሉ። ዓለም የመሰከረበት ነው። ስለዚህ አገርን የማፍረስ ጉዳይ የተነሳ ያለው ባለፉት 3 ዓመታት ነው። ህወሓት ወይም ቲፒኤልኤፍ ደግሞ ባለፉት 3 ዓመታት የተፈጠረ ድርጅት አይደለም። በተግባር ተሞክሮ ስለ ኢትዮጵያ ደህንነት ዓለም የመሰከረለት ከሁሉም በላይ ግን ምስክሩ ህዝቡ ነው። ይሄ የመፍረስ አጀንዳ የመጣው አብይ ከመጣ በኋላ ነው። ስለዚህ ህወሓት በዚህ ሊታማ አይችልም። አሁንም እየሰራ ያለው ህወሓት ምናልባት የሆነ የተወሰነ እድል ካለ አገሪቷን ከማፈራረስ ለማዳን እየጣረ ነው ያለው። በአንጻሩ ግን
ገልጾታል። የኢሳያስ ህልሙ ኢትዮጵያን ማፈራረስ ነው። በግልጽ በአደባባይ የተናገረው ነው። ስለዚህ ኢሳያስ በሙሉ አቅሙ ጋብዞ ህዝቦቿን ማስጨፍጨፍ ምናልባት በዚህ ሂደት ከድሮም ከውጭ ኃይላት ወደ 25 ጦርነቶች ተካሂደዋል በኢትዮጵያ። ከነዚህ 23ቱ ወይም 22ቱ በእርግጠኝነት ከ20 በላይ ትግራይ ውስጥ ነው የተካሄዱት። አንድ ሁሉም በስኬታማ ለምን የትግራይ ህዝብ በዚህ ስለማይታማ ነው መስዋዕት ይሆናል እንጂ አገር እየተበታተነች አይቶ ወይም ተባብሮ የሚያውቅበት ጊዜ የለም። የህዝቡ ታሪክ ያለን እሴት ለዛ የሚፈቅድ አልነበረም። ግን አገሪቷን ለማፈራረስ ይሄ ህዝብ እንዳልነበረ መሆን አለበት። ግብጽ ሂዶ ወላሂ ወላሂ ብሎ ቃለ መሐላ ሲፈጽም ለኢትዮጵያ አንድነት አልነበረም፣ ይታወቃል። ይሄኛው ከኢሳያስ ጋር መጀመሪያ በድብቅ ራሳቸው እንደገለጹት ኋላም በይፋ እንደዚህ አይነት ዝምድናና ጋብቻ ሲፈጥር ለኢትዮጵያ አንድነት አልነበረም። ግልጽ ነው፣ ፕሮጀክቱ ግልጽ ነው። ግን ይሄ ስኬታማ የማፈራረስ ሂደቱ እየተጠናቀቀ ባለበት ጊዜ አሁን ህወሓቶች ናቸው እንደዚህ የትግራይ ህዝብን እንደ ህዝብ ከዛ ቀጥሎ ሄዷል እኮ የወሎን ህዝብም ከዛ በኋላ የአማራ ህዝብን እንዳለም ሊል ይችላል። ጸረ ህዝብ ስርዓቶች መለያቸው ይሄ ነው። አጀንዳቸው አልሳካ ሲል ህዝቡ ላይ ነው የሚለጥፉት እና ፈራርሳ ተጠናቃለች። ትንሽ የሚቀር እድል ያለ ይመስለኛል። ያን እድል ለመጠቀም ምናልባት እነዚህ አሁን እየተሰባሰቡ ያሉ ኃይሎች የመጨረሻ ሙከራ እያደረጉ ያሉ ይመስለኛል። ሞስት ፕሮባብሊ ሊሳካላቸውም ይችላል። አብይ አህመድ ግን ባለ በሌላ አቅሙ 24 ሰዓት በቀን በሳምንት 7 ቀናት እየሰራ ያለው ኢትዮጵያን ለማፈራረስ፣ ህዝቦቿን መጨፍጨፍ፣ ሚሊዮኖች መግደል ማለት ኢትዮጵያ ያለ ሰው እኮ ትርጉም የላትም ማለት ህዝቡ በመቶ ሺዎች በሱ ትዕዛዝ በመቶ ሺዎች እኮ አልቋል። በመቶ ሺዎች ምን ማለት ነው? ከዛ በኋላ ስለ ኢትዮጵያ አንድነት የሚያወራበት አንደበትም ሊኖረው አይገባም። ማለት ስብእናው የሚፈቅድለት ሰውም አይደለም። ምናልባት ራሱ ጠቅላይ ሚኒስትር ሆኖ ባንዳ የሚሆን ሰው በዓለም ታይቶ የሚታወቅም አይመስለኝም። የባንዳነትም የምንም አጠቃሎ በሙሉ አቅሙ ኢትዮጵያን ለማፈራረስ እየሰራ ያለ ሰው ነው። በዚህ ስኬታማ ሆኗል ብዬ አምናለሁ። ስለዚህ ድብቅ አጀንዳው ነው ወይስ በግልጽ ያደረገው ነው ሌላ ጉዳይ ነው። ብዙ የሚያከራክርም አይመስልም። ተግባራዊ እንቅስቃሴው የሚያሳየው ግን ምናልባት ካለፉት አጼ ምኒልክም አገር አፍራሽ ነበር እንደሚታወቀው። ማለት የውሃ ፎቢያ ያለበት ይመስል ቆርጦ ጅቡቲም ኤርትራም ለውጭ ኃይላት የሰጠ ምኒልክ እኮ ነው። አሁን የሚኒልክ ዘመቻ ነው እያካሄዱ ያሉት። ኋላ ለመቀየር ለማደባበስ ሞክረዋል። ግን የሚኒልክ ዘመቻ ነው፣ አገር የማፈራረስ ዘመቻ ነው የሚኒልክ ዘመቻ። ሚኒልክ ለኦሮሞ ህዝቦች ምን እንዳደረገ ይታወቃል። ኢትዮጵያ ለኦሮሞ አንድነቷ ያጠበቀች ኢትዮጵያ ትሆናለች ብሎ ማሰብ አይቻልም። በትግራይ ላይ ሚኒልክ ያደረገውም ይታወቃል። አሁንም ሚኒልካውያን ያደረጉት ነገር ያለ ግልጽ ነው። ስለዚህ ህዝቦቿን በመጨፍጨፍ አድርጎ ስርዓቶቿን በሙሉ ህጎቿን ከህገ መንግስቱ በመጀመር ኢትዮጵያን የማፈራረስ ህልሙ ገሃድ የሆነለት ያለ ይመስለኛል። በዚህም በጣም ደስተኛ የሆነ ሰው አድርጌ ነው የማስበው። ለዛም ነው ከኢሳያስ ጋር እና ሌሎች ሀገሮች በጊዜ የሚወጡ ምስጢሮች ይኖራሉ። ለምንድን ነው እነዚህ ሁሉ እገዛ እየተሰጡ ያለው? ከተለያዩ የአረብ ሀገሮች የኢትዮጵያ አንድነት ስለሚፈልጉ ነው አይደለም። ዋና አስፈጻሚው ለኢትዮጵያ መፈራረስ ሁነኛ የሆነ ሰው ስላገኙ ነው። ስለዚህ ስለሌላ ህዝብ ወይም ድርጅት አገርን የማፈራረስ የመናገር ብቃት ያለውም አይመስልም። ከቻለ ዝም ነው ማለት የነበረበት ብዬ ነው የማስበው። እዚህ ላይ ተጨማሪ ካለ ተባባሪ ፕሮፌሰር። እዚህ ላይ የተወሰነ ልጨምርበትና ለምሳሌ አሁን ያመጡት ሃሽታግ አላቸው ኖ ሞር የሚለው ያ የፈለጉት የመሰለኝ የትግራይ ህዝብና የብሔር ብሔረሰቦች
ይህንን ፋሽስት አስወግዶ እንደገና መንግስትን ተቀብለው ኢትዮጵያ በመገንባት ከሚሄዱ ይልቅ እናፈርሳታለን የሚል ወያኔ ከእንግዲህ በኋላ ወይም የትግራይ ህዝብ ተመልሶ ወደ ስልጣን ከሚመጣ ኢትዮጵያ ትፍረስ አፍሪካ ቀንድም ትፍረስ የሚልም ይመስለኛል። ምክንያቱ በመፈክር ይዞ ሰላማዊ ሰልፍ የሚወጡ ብናያቸው ኤርትራውያን ናቸው። ኢትዮጵያ የፓላስ ኢሊቱ የፋሽስቱን የሚደግፉ ኢትዮጵያውያን ናቸው። ይህንን ምን ያሳያል? ከእንግዲህ በኋላ የትግራይ ህዝብ ጄኖሳይድ ተከላክሎ ከሌሎች የኢትዮጵያ ብሔር ብሔረሰቦች አብረው ኢትዮጵያ ከሚመራት ይልቅ መፍረስ ነው ያለበት። አሁን አስቀድሞ ነው አጀንዳ ያደረገ አብይ አህመድ ራሱ እንደሚያፈርሳት ግልጽ ነው። ማለት አገር የሚፈርሰው እኮ አገር ፈረሰ ማለት ምን ማለት ነው? ህግና ስርዓት የማያከብር ከሆነ፣ ኢኮኖሚ ለጦርነት የሚጠቀም ከሆነ፣ ዜጎች የሚፈናቀል ከሆኑ፣ ዜጎች በአገራቸው ተስፋ የሌላቸው ከሆነ፣ ዜጎች ደግሞ በሲቪል ዋር ሲታመሱ አገር ፈርሰዋል ነው የሚባለው። ፋንክሽናሊ ፈርሰዋል ማለት ነው። አገር ማለት ዝም ብሎ በዩናይትድ ኔሽንስ ስለተመዘገበ ኢትዮጵያ የምትባል አገር ሶማሌም እንኳን አለች እኮ። ሶማሌም እስካሁን በ1983 የፈረሰችው ሶማሌ እስካሁን በህግ አለች፣ በተግባር ግን የለችም። ያን የሆነበት ምክንያት አብይ አህመድ ሲጀምር ኢትዮጵያን ጠቅላይ ሚኒስትር ንጉስ የመሆን ፍላጎት ነው እንጂ ኢትዮጵያ የማወቅ አቅምም የለውም። አቅምም ስለሌለው ኢትዮጵያ አሁን እኮ የማትሸጥ ሆነባት ነው የተቸገረ የሚመስለኝ። ለምሳሌ ኢትዮጵያ እነዛ የአማራ ኢሊቶች አሁን እንደ ብሔራዊ ክብር የሚወስዷቸው መሪዎች ኢትዮጵያ ሉዓላዊነት አሳልፈው ሰጥተዋል። አጼ ምኒልክ እንዳለው ፕሮፌሰር ኤርትራን ሸጠዋል። ኃይለ ሥላሴም ከእንግሊዝ አብሮ ትግራይን ጨፍጭፈዋል። ደርግም ከራሻ ጋር ሆኖ 17 ዓመት በትግራይ 30 ዓመት በኤርትራ የሁሉ መሳሪያ አራግፎ ጨፍጭፎ ዜጎቻቸው መጨረሻ ላይ 83 ለመስቀለኛ መንገድ ኢትዮጵያ ዳርገዋል። አብይ አህመድ ከነሱ ለየት ያለ ምንድነው? የነዚህን ታሪክ የመድገም የሚመስል አለ። ለምሳሌ ምኒልክ መሆን ነው የሚፈልገው ይላል። ለምሳሌ ዘመቻ ምኒልክ ይላል። የምኒልክ ቤተ መንግስትን ያቆለባብሳል። ምኒልክ የጨፈጨፋቸው ህዝቦች እንዳልነበሩ ዲናይ ለማድረግ ይሞክራል። ምኒልክ የአገር ገንቢ ፋዘር እንደሆነ ያሳያል። የኃይለ ሥላሴም አሁንም በዚህ ሳምንት ያሰማነው ኃይለ ሥላሴ ከኢትዮጵያ ሸሽቶ ሄዶ ጀኔቫ ይህን ተናገሩ፣ ለአፍሪካ ፓን አፍሪካኒዝም ብሎ ተናገሩ ብሎ የሚመጣ ኮሎኔል መንግስቱም የሶማሌ ጦርነት የኩባ ጀነራሎችና ሰራዊትን ጠቅልሎ ሲያሸንፍ ያን ጀብድ ሰራ ተብሎ ማለት ነው። ሉዓላዊነት ሸጦ ሶማሌዎች ኩባዎች ተሳትፈዋል። ራሻውን የተሳተፉበት ነው በደርግ ጊዜ። ያን እንደ ትልቅ ጀብድ ወስዶ አሁን አብይ አህመድ ለየት ያለ ያን የነበረ ታሪክ በ3-4 እጥፍ ስለጨመረበት። ለምሳሌ ሉዓላዊነት ጨርሶ ሉዓላዊነት ማለት ትርጉሙ እንዲያጣ በኢትዮጵያ አድርገዋል። ሉዓላዊነት ማለት የግዛት ሉዓላዊነት ነው አንድ መግለጫው። ሁለተኛ የፖሊሲ ነጻነት ነው። የፖሊሲ ነጻነት ኢትዮጵያ ገብቶ የማይፈተፍት መሳሪያ የማያራግፍ በዲፕሎማሲ ደግሞ እንደፈለገው የማይናገር አገር የለም። ያቺ ከ2010 የነበረች ኢትዮጵያና አሁን ያለች ኢትዮጵያ በጣም የተለያዩ ናቸው። አሁን እኮ ወደ ኢትዮጵያ የሚገባ አገሮች ኢትዮጵያ የመሳሪያ መራጋፊያ ስላደረጓት ኢትዮጵያ ዝም ብሎ እንደመጫወቻ ሜዳ የሆነችበት ሁኔታ ነው የምናይበት። ያን ሁኔታ ስናየው እንደ አሁኑ የኢትዮጵያ ሉዓላዊነት ጠፍቶ አያውቅም። የግዛት ሉዓላዊነት ካልነው ኢሳያስ አምጥታ የራስዋን ዜጎች የምትጨፈጭፍ ኢትዮጵያ ናት። ከዚህ በ27 ዓመት የተሰሩ የኢኮኖሚ ግንባታ፣ የህዳሴ ግድብ ግንባታ፣ የፖሊሲ ነጻነት እድገቶች ሁሉ የጨለማ ዘመን ብሎ የፈረጀ ነው። ያን ከግምት ውስጥ ስናስገባ ኢትዮጵያ አትፈርስም ሳይሆን በተግባር መጀመሪያ አገር የሚፈርሰው በአእምሮ ነው፣ በዜጎች አእምሮ። በዜጎች አእምሮ ማለት ምን ማለት ነው? በአገራቸው ተስፋ እንዳይኖራቸው፣ ደህንነት ተሰምቷቸው፣ በእኩል ትሪት ተደርጎ፣ በኢኮኖሚ በልጽጎ የእኛን አገር ነው ብሎ እንዳይቀበሉት ካደረገ አገር ፈርሰዋል ማለት። ከዛ በኋላ ጦርነት ሲጨመርበት ደግሞ ዜጎች የሚጨፈጭበት ጄኖሳይድ የሚፈጸምበት ከሆነ ዜጎች አገር የሚል ትርጉም ያሳጡታል ማለት ነው። ለምሳሌ ያቺ ጄኖሳይድ የምትፈጽምበት ትግራይ ኢትዮጵያ ለትግራይ ምንም አይደለችም። ምክንያቱም ትግራይን በማጥፋት የምትገነባ ኢትዮጵያ ልትኖር አትችልም፣ መኖርም የለባትም። ስለዚህ አብይ አህመድ የኢትዮጵያን ግን በመፈክር እነሱ በታሪካቸው ምንድን ነው የሚያደርጉት? ሉዓላዊነት ሲሸጡ፣ ግዛት ሲሸጡ ሱዳን ገብቶ እያለ አይ ከሱዳን ወያኔ የትግራይ ህዝብ መጨፍጨፍ ነው የሚቀድመን ብሎ የግዛት ሉዓላዊነትም ሱዳን ይቀርበናል ብሎ የኢትዮጵያ ግዛትነት። እነዚህ ሰዎች ደግሞ ተመልሰው ለትግራይ ህዝብ የሁሉ ነጻነት ጠብቆ ያቆየ የትግራይ ህዝብ ለኢትዮጵያ ምሰሶ የሆኑ ታሪኮችና ስርዓተ መንግስትና ነጻነትን ያቆየ የትግራይ ህዝብ መጨረሻ ወዴት ነው የቀየሩት?
እኛ በአፍሪካ ቀንድ የምንፈልገው የፋሺስት ትርምስ ለመፍጠር ከሆነ የትግራይ ህዝብን ካላጠፋ ነው ያሰራንም የሚል ነው። እነዚህ ሰዎች ሶስት ግንባር ፈጠሩ። የኤርትራ ኢሳያስ፣ የአማራ ኤሊቶችና አብይ አህመድ ፈጠሩ። ሶስቱም አንዱ የሚያደርጋቸው የትግራይ ህዝብን ለማጥፋት መስማማታቸው ነው። ልዩነታቸው ግን ከትግራይ ህዝብ ካጠፋን በኋላ ሌላውን እንከተላለን። ለምሳሌ አብይ አህመድ አሁን ከኢሳያስና ከአማራ ኤሊቶች የትግራይ ካንበረከኩ ቀጥሎ አማራ ኤሊቶች አንበርክኮ ኤርትራን ቀይ ባህር እንደሚመልስ አድርጎ ነው የባህር ኃይልን አዘጋጅቶ የሚጠብቅ መንግስት። ኢሳያስ አፈወርቁ ደግሞ እነዚህ የትግራይ ካጠፋው ትግራይ ከተቆጣጠርኩ ለአብይ አህመድና ለአማራ ኤሊቶች ሰጥለጥ አድርጌ አፍሪካ ቀንድን እገዛለሁ የሚል። የአማራ ኤሊቶች ደግሞ የትግራይ ህዝብ ከጠፋ ታሪኩና ስልጣኔው ለአማራ ኢትዮጵያውነት ለመገንባት እንጠቀምበታለን፣ አብይ አህመድ አረፋ ነው እንዳሉት ኢሳያስ አፈወርቁን ተመልሰን ኤርትራ እናመጣለን የሚለው። በዚህ መሀል እነዚህ አክሲስ ኦፍ ኢቭልስ የሚባሉ እነሱ ብቻ ደግሞ አልበቃ ብሏቸው ዓለም አቀፍ ሊደግፍ የሚችል ሊጨፈጭፍ የሚችል አካል ካለ ሁሉ እንዲሳተፍ። ለምሳሌ አሁን እኮ እንደ ብሔራዊ ኩራት የወሰዱት ኤርትራ እንድትገባና ኤርትራ ሰራዊት እንድትደግፋቸው እንደ ብሔራዊ ኩራት ነው የሚናገሩት። አገርን ሉዓላዊነት አስደፍሮ የራሳቸው ዜጋ ጨፍጭፎ የኢትዮጵያ መከላከያ የሚባለው የራሱን የኢትዮጵያ ምሰሶ የሆነ የትግራይ ህዝብ ጨፍጭፎ የብሔራዊ ውርደት ምልክት መሆን ሲገባው እንደ ብሔራዊ ኩራት ጀነራሎቹ ስናያቸው እነ ባጫ ከኤርትራ ጀነራሎች ሆኖ ትግራይን ለማንበርከክ እንደ ብሔራዊ ኩራት ይህንን ሲጠቃለል ኢትዮጵያ በተደጋጋሚ ተሞክራለች። ዜጎችን ማክበር አልቻለችም። 83 መስቀለኛ ነበረች። አሁን ደግሞ ከመስቀለኛ አልፋ ጆኖሳይዳል ስቴት ተብላ ክሪሚናል ስቴት ተብላ በመፍረስ ያለችና የዓለም ኢኮኖሚ በልታ ለዓለም ሸክም የሆነች ነው አብይ አህመድ የፈጠረ። አብይ አህመድ ኮንትሪቢዩት ያደረገው ቢኖር የዓለም ህግ ጥሶ የዓለም ኢኮኖሚ አራክሶ ዜጎችን ጨፍጭፎ የዓለም ማህበረሰብ እንዲያውም ይህን የ21ኛ ክስተት እንደሚሆን የትግራይ ጆኖሳይድ ይታወቃል። ሁሉም ህጎች የሚጣስበት መጨረሻ ላይ አብይ አህመድ መውቆት ላይቀር ኢትዮጵያን 120 ሚሊዮን የተሸከመ ሀገር ለአገር ሸክም የሚፈጥር ነውና ይህንን ስናሳየው የትግራይ ህዝብማ ባለውለታ ነበረ። አገር መፍረስ ታሪክም የለውም። አሁን ሊያፈርስ አይችልም። ነገር ግን አብይ አህመድና ኢሳያስ የአማራ ኤሊቶች አፍርሶ የጨረሱት ሀገር ሪስፖንሲቢሊቲ ላለመውሰድ አገሩ የፈረሰ ወያኔ ስለመጣ ወይም ደግሞ የትግራይ ስለመጣ ነው ብሎ የሚያደርጉት ሞቢላይዜሽን ነው። ስለዚህ ትግራይ አገር ይከላከላል፣ አገር ይገነባል፣ አገር ያቆያል፣ ነፃነትን ያመጣል። አገር የማፍረስ ታሪክ የለውም፣ የባንዳነት ታሪክም የለውም። የአማራ ኤሊቶችና ኢሳያስ በአንድ በኩል ኢትዮጵያን የማፍረስ የረጅም ጊዜ ህልም ነው። እግረ መንገዱ ደግሞ አሁን የአማራ ኤሊቶችና ከነሱ ጋር ተስማምተው ኢትዮጵያን አፍርሶ የማፊያ ስቴትስ በሆርን ኦፍ አፍሪካ የተሻለች ሀገር ኢትዮጵያ ነበረች። አሁን ግን የነ ሶማሊያ ወዳጅ ጎረቤት ሆና የፈረሰች ሀገር እያደረጉ ያሉ እነሱ ናቸውና አትፈርስም የሚለው መፍረሷ ያወቁ ይመስለኛል። ኢትዮጵያ አትፈርስም ሲሉ እንዴት እንደሚያፈርሷትና ምን ያክል እንደፈረሰች አውቆ ነገር ግን ኃላፊነት ላለመውሰድ ኃላፊነት ደግሞ ወደ ሌላ አካል ለማሸጋገር የትግራይ ህዝብና ህወሓትን እንዳፈረሷት ለማስመሰል የሚያደርጉት ነው። የአፍሪካን ቢቀሰቅሱ ዓለምን ቢቀሰቅሱ ዓለም እኮ ያያቸዋል። እሺ አሁን ላይ በተለይም ዓለም በዚህ ጦርነት በትግራይ ላይ በተከፈተው ወረራ የማይስማሙ የነበሩት ሀገራት አንድ ላይ የመጡበትና የተስማሙበት ነገር እየተከሰተ ነው። በፖለቲካ አሰላለፋቸው ለየብቻ የነበሩት ሀገራት ኢትዮጵያን እየደገፉ የሚገኙበት ሰዓት ላይ እንገኛለንና ይህንን ምንድን ነው የሚያመለክተው? በጦርነቱ ላይ ሊያስከትለው የሚችለው ተጽዕኖ ምንድን ነው? እንደገለጽሽው እስከ መጀመሪያ ጦርነቱ ከመጀመሩ በፊት ጀምሮ የስነ ልቦና ጦርነት በሚፋፋምበት ጊዜ ጀምሮ የኖቤል ሽልማት በመስጠት ጭምር አብይ አህመድን ምንም ሰርቶ ሳያዩ ግን እንደ ቀብድ አይነት ለመስጠት የሞከሩበት ሁኔታ አለ። ከዛ በኋላም በተለያዩ መልኩ የሚገለጹ እገዛዎች ነበሩ። ይፋዊ ጦርነት ከታወጀ በኋላ በድሮን በመሳሪያ በተለያዩ እገዛዎች ያደረጉ የተለያዩ አገሮች ነበር። አሁን እየተበራከቱ ሄደው አገሮቹ ወደ 7 አካባቢ 8 የሚሆንበት ሁኔታ እንታዘባለን። ምክንያታቸው እንደየአገሩ የሚለያዩበት ሁኔታ አለ። የውስጥ ኃይላትም ሲሳተፉ የየራሳቸው ምክንያት አላቸው። በትግራይ ጄኖሳይድ ላይ ኤርትራ የራሱ ምክንያት አለው። ያው የቆየ ከመጀመሪያ በሙሉ አቅም የገባ አገር ነው። እንደገለጽሽውም የተለያየ አሰላለፍ የነበራቸው አገሮች
ትግራይን በማጥፋት የትግራይ ጆኖሳይድ በመሳተፍ ግን አብይ አህመድን በማገዝ የቆመበት ሁኔታ እናያለን። የመጀመሪያው ምክንያት ልክ እንደገለጽ ነው አብይ አህመድ ኢትዮጵያን የማፈራረስ ፕሮጀክቱ በተሳካ የሄደ ስለሆነ በዚህ በጂኦፖለቲክስ ተጠቃሚ እንሆናለን ብለው የመግባት ሁኔታ ከዛ በኋላ ከአብይ በኋላም አብይ ያለም አንዳንድ የተለያየ ኢንቨስት ያደረጉ ሀገሮች ሊኖሩ ይችላሉ እና ጥቅማቸውን አይተው እና አካባቢው ያለው ጂኦፖለቲካዊ ጠቀሜታ አይተው እጃቸውን ለማስገባት ጦርነቱም ዓለም አቀፋዊ ይዘት ለማስያዝና በዚህ አንዳንዱ ቴክኖሎጂው የሚሞክርበት ሌላው የራሱ ፖሊሲ እስከ ሃይማኖት ድረስ የሚዘልቅ የሚያራምድበት ሁኔታ አይተው ካልኩሌት አድርገው ነው እየገቡ ያሉት። በሌላ በኩልም ለጊዜውም ቢሆን በመንግስታዊ ስርዓት ያለበት ያው የአብይ አህመድ ማህተም እጁ ላይ ስለሆነ እናም አገርም ወይም የተወሰነ የአገሩ ክፍልም ሸጦ በፋይናንስም የተለያዩ መሳሪያዎች የሚገዛቸው እስካገኙ ድረስ ምን አገባቸው? የራሳቸው ዜጋ አይደለም። ስለዚህ ማራገፊያ እየሆነ ነው ያለው የጦር መሳሪያ። ይሄ ምን ይቀይራል ወይም ፋይዳው ምንድን ነው ብለን ስናይ በዓለም ታሪክ በሌሎች አገሮች እገዛ ያሸነፈ ኢፍትሃዊ የሆነ ጦርነት የለም፣ ኑሮ አያውቅም። ሊያራዝም ሊያሳጥር ይችላል። የጦርነቱ በትግራይ ላይ የታወጀው ጄኖሳይድ በምን ሁኔታ ሊጠናቀቅ ይችላል ብሎ ለማየት የትግራይ ህዝብን አቋም ማየት በቂ ነው። ህዝብ የደገፈው ሁሌም ቢሆን አሸናፊ ነው። በትግራይ ሁኔታ ግን ሌት የሚያደርገው የህዝብ ምልአተ ተሳትፎ እንዳለ ሆኖ በቀላሉ ሊደራጅ የሚችል ወጣትም አለ ህዝቡም። ከዛ በላይ ግን ነባር የሆነ የአመራር አቅም ተሞክሮ የትግራይ ህዝብ እሴት እና ታሪክ በዚህ ጊዜ በጣም ነው የሚያገለግለው እና ከታሪኩ ከእሴቱ በመነሳት የፈለገው የመሳሪያ ጋጋታ ቢኖር ጉዳት አይኖረውም አይባልም። የፈለገው አገሮች ቢያግዙ ጦርነቱ በምን መልኩ እንደሚጠናቀቅ ከጅምሩ የታወቀ ነው። ፍትሃዊ የሆነ ፍትሃዊ ጦርነት ነው እያካሄድን ያለ ነው። ስለዚህ በትግራይ አሸናፊነት እንደሚጠናቀቅ በህዝቦች አሸናፊነት ማለት ነው። ምክንያቱም እነዚህ ድሮኖች እየጨፈጨፉ ያለ የአማራ ህዝብን ጭምር ነው፣ ጸረ ህዝቦች ናቸው። የጸረ ህዝቡ መንግስት አብይ አህመድ እና ኢሳያስ አፈወርቂ ተቀጽላዎች ናቸው እየሆነ ያሉት። ስለዚህ አፋር ህዝብን እየጨፈጨፉ ጸረ ህዝብ ናቸው። ስለዚህ ትግሉ በመጨረሻ ላይ ስናየው በህዝቦች መካከል ህዝቦች ከጸረ ህዝቦች ጋር የሚያደርጉት ጦርነት ነው የሚሆነውና በህዝቦች አሸናፊነት እንደሚጠናቀቅ የሚያጠራጥር አይደለም። ጉዳት ይኖረዋል። አዎ መጠነኛ ጉዳት ይኖረዋል፣ ግን ሊያራዝም ይችላል። 1 ሳምንት 2 ሳምንት እንደዛ አይነት ሁኔታዎች ሊኖሩ ይችላሉ። በውጤት አንጻር ግን በዓለም ታሪክም የሚያሳየው የመሳሪያ ጋጋታ የአገሮች እገዛ የቀየረው ውጤት የለም። ሲቀይር አልታየም። አሁንም ከዛ ውጭ የሚሆን ነገር አይደለም። ግን በግልጽም እያየነው ነው። ከመጀመሪያ ጀምሮ የትግራይ ሰራዊት ያለምንም እገዛ በህዝቡና በህዝቡ ብቻ በራሱ አመራር እየታገዘ እውነትን ይዞ ሀቅን ይዞ አሁን ጦርነቱን ለማሸነፍ በመጨረሻ ደረጃ ላይ የምንገኝበት ሁኔታ ስለሆነ ሂደቱ ራሱ እየመሰከረ ነው። ሌሎችም ሊጨመሩ ይችላሉ። ብዙም የሚያመጣው ፋይዳ የለም። ሞት ሊያበዛ ይችላል። አዎ ሊያበዛ ይችላል። ሂደቱን ይቀይረዋል ወይ? በፍጹም ሊቀይረው የሚችልበት አንግል 1%ም ጥርጣሬ የለም። ምናልባት ከዚህ ጋር በተያያዘ ይህንን ጦርነት ሲጀመር በርካቶች የራሳቸው ግምት ሲሰጡ ነበረ። የምስራቅ አፍሪካ የፖለቲካ ተንታኞችም ይህንን ጦርነት በትግራይ ብቻ የሚያበቃ አይደለም፣ ምስራቅ አፍሪካን ያተረማምሳል የሚል ሀሳብም ሲሰነዝሩ ነበረ ከመጀመሪያ። አሁን ያንን አልፎ ዓለም አቀፋዊ ይዘት ይዞ ብቅ ብሏልና ምንድን ነው የሚያመለክተው? ይሄ እንደሚታወቀው አብይ አህመድ ለስልጣን እስከሆነ ድረስ ግጭቱ ኢትዮጵያ በማድረግ በቂ አይደለም ለሱ። የአፍሪካ ቀንድ ስፋት እንዲኖረው ይፈልጋል። የአፍሪካ ይዘት እንዲኖረው ይፈልጋል። ፓን አፍሪካኒዝም ብለው መጥተዋል።
መጨረሻ ላይ ደግሞ የዓለም ቅርጽ እንዲኖረው ይፈልጋል። ስለዚህ ወደ ኢትዮጵያ የመጡ ወደ ኢትዮጵያ ጣልቃ እየገቡ ያሉ አካላት በሶስት ልንከፍላቸው እንችላለን። አንዱ በቀጥታ አብይ አህመድን በመደገፍ የአብይ አህመድን መኖር የእኛን ጥቅም በኢትዮጵያ ያመጣ ነው የውስጥ መቆየት ደግሞ እኛን ይጠቅመናል ብሎ በቀጥታ የገባ ሀገሮች አሉ። ላይክ ዩኤኢ፣ ቱርክ አሁንም እያየነው ያለነው እንደ ኤርትራ ያሉ እነዚህ በቀጥታ ህልውናቸው የተያዘ ነው። በኢትዮጵያ ብዙ ነገር አስበን ነበር፣ አብይ አህመድ አልቻለውም። ስለዚህ የተሻለው አማራጭ የትግራይ ህዝብን እንደምንም ብለን ደፍቀን በጦርነቱ ተሳትፈን እንዲቀለበስ አድርገን እንዲጨፈጨፍ አድርገን የእኛን ፍላጎት በአፍሪካ ቀንድ እናመጣለን። ስለዚህ አብይ አህመድ የመሰለ አብይ አህመድ ከማን ነው የሚመሳሰለኝ? የየመን መሪ ነበር አብድሃዲ የሚባለው። እሱ ሳዑዲ አረቢያ ሄዶ ደብዳቤ ብቻ ነው የሚጽፈው እንድትመጡ እንድደበድቡ ብሎ አገሩን የሚያስጨፈጭፍ የሚደበድብ ነው። ያን ምን ያሳያል? እነዚህ በቀጥታ ጥቅማቸው ፍላጎታቸው ያለው ስለዚህ በሙሉ አቅማቸው ወደ ጦርነት የሚገቡ ሀገሮች ናቸው ብለን ልንወስድ እንችላለን። እስከ መጨረሻ የሚቀጥሉ ይመስለኛል። አብይ አህመድ ከተወገደም በኋላ ሊኖሩ ይችላሉ ብለን ምክንያቱ አብይ አህመድ ይህን አካባቢ ለመቆጣጠር የመጡ ሀገሮች ናቸውና የጂኦፖለቲክስ ቅርጽም ስላስያዘው ነው። አፍሪካ ቀንድን ለመቆጣጠር የሚደረግ እስቅድድም ስለሆነ ማለት ነው። ሁለተኛ ኢትዮጵያ በአብይ አህመድ ታላቅ የምትሆን የሚመስላቸው ሀገሮች አሉ። ለምሳሌ የአፍሪካ መሪዎች ኢትዮጵያ እኮ የነጻነት ምልክት ናት፣ ኢትዮጵያ ያለ ትግራይ የነጻነት ምልክት ልትሆን አትችልም። ግን እነሱ ምንድን ነው የሚመስላቸው? አዲስ አበባ ያለችው ኢትዮጵያ የአፍሪካ ነጻነት ምልክት ናት ብሎ ይህንን እንደ ትልቅ ነገር ወስዶ ኢትዮጵያን እያዳን ብሎ በተሳሳተ ትርክ ነው እየደገፉት ያሉት። ጣልቃ እየገቡ ነው። ለምሳሌ አፍሪካ ህብረት ከመጀመሪያ እስካሁኑ አዲስ አበባ እንዳይደርስና አብይ አህመድ እንዳይወገድ ምሳፋቂ የሚባለው ሰውዬ እየደገፉት ነው ያሉት ከተሳሳተ ትርክትና አሁን ደግሞ የራሳቸው ጥቅም ስለሚነካ አዲስ አበባ ስለሚሄድ። ሶስተኛ ግን እነዚህ ለምሳሌ ምዕራባውያን አውሮፓ ምናምን ስናይ ደግሞ ኢትዮጵያ ታላቅ ሀገር ስለሆነች ቴሪቶሪያል ኢንቴግሪቲ የሚል ሀሳብ ያመጣሉ። ይቺ ሀገር እንዳትፈርስ ከተቻለ ወደ ድርድር ካልሆነ ደግሞ የትግራይ ህዝብ መስዋዕትና አድርገው ኢትዮጵያን እንድትቆይ የማድረግ ፍላጎት ያን መጨረሻ ምን ይፈጥርልናል? በተሳሳተ ቢሆንም የትግራይ ህዝብ እየተጨፈጨፈ አብይን ተው ማለት እየቻሉ ምንም ሳይሉ ነገር ግን ኢትዮጵያ እንዳትፈርስ የሚለው ሁኔታ በዲፕሎማሲ ይገለጻል። አትሊስት አብይን ባለመቋም፣ ባለመቅጣት፣ ባለመኮነን ኢቨን የሂውማን ራይት ኮሚሽን ሪፖርት ሲመጣ ደግሞ ሁለቱም ወንጀለኞች አድርጎ የመሳል አብይን የማዳን የሚደረጉ ናቸው። እነዚህ አገሮች ለቴሪቶሪያል ኢንቴግሪቲ ለአገር ያላቸው ትርጉም የተሳሳተ ስለሆነ ነው። አሁን ምዕራባውያን ስናያቸው በአንድ ሳምንት ዲኤፍ ሲጠነክር ወደ አዲስ አበባ እንዳትገቡ የሚል ይመጣል። በሌላ በኩል አብይ አህመድ የመጣ እንደሆነ ኢትዮጵያ ያለች እየመሰላቸው የሚደግፉ ናቸው። ግን አብይ አህመድ ከዚህ ምን ይጠቀማል ስንል ክራይሲሱ በኢትዮጵያ ብሔር ብሔረሰቦች የግጭት ሆሪዞንታል ኮንፍሊክት ኑሮ ሲቪል ዋር ተከስቶ እርስ በራሳችን ብንጨፈጨፍ 4 ኪሎ እስካልወጣ ድረስ ለ30 ዓመትና ለልጉስነት ትልቅ ደስታ አለው። ይህንን ግን ላይሆን ይችላል። ከዛ በኋላ ኢሳያስ አምጥቶ ፈርማጆ አምጥቶ ደግሞ የአፍሪካ ቀንድ ስጋት ነው ብሎ ደግሞ መምጣት ይችላል። ይህን አልተሳካ ብለውም ፓን አፍሪካኒዝም የሚል ይዞ መጣ። ፓን አፍሪካኒዝም መጀመሪያ ሲጀምር ሀሳቡ በቁንጽል ስለተጠቀሙበት ነው። አፍሪካውያን ለትግራይ ለመውጋት ሊሰባሰቡ አይችሉ። ኢትዮጵያም ያለ ትግራይ ህዝብ የነጻነት ምልክት ልትሆን አትችልም። አፍሪካ ህብረት አዲስ አበባ ስላለ ኢትዮጵያ የነጻነት ምልክት ልትሆን አትችልም። ግን እነሱ ምንድን ነው ይመስላቸው? ኮሎኒያሊዝም እየተዋጋን ነው ይላሉ። እንደ አብይ አህመድ አሜሪካን የሚወድና በአሜሪካ ተመልምሎ የመጣ መሪ አልነበረም። አብይ አህመድ አሁንም የሚፈልገው ማዕቀብ ስለጣልበት ማህተም ነው እንጂ የሁላ አገር አድምቶ ዘርፎ መሄድ የሚፈልገው ወደ ምዕራባውያን ነው። ግን እነዛ ፊት ስለነሱት ከነ ቻይና ከነ ምናምን ነው። አሁን አብይ አህመድ የዓለም አቀፍ ቅርጽ የ21ኛ ክፍለ ዘመን የዓለም የግጭት ማዕከል ኢትዮጵያ እንድትሆን የማድረግ አልቲሜትሊ ምንድን ነው የሚያደርጉት? ኢሳያስና አብይ የሚጠቀሙበት የአማራ ኤሊቶች በዚህ ግጭት መካከል ጄኖሳይድ እንደፈጸሙ ይታወቃል። እንዳይጠየቁ ሊያመልጡ ይችላሉ። የዘረፉት ሀብት ደግሞ ይዞ አገርና ውድሞ ለመሄድ የሚጠቀምበት ነው። ያኛው ነው ትልቅ የአፍሪካ ቀንድን የዓለም ስጋት አውሮፓውያን እግረ መንገዳቸው ኢትዮጵያ ስትፈርስ በአውሮፓና አሜሪካ አፍሪካን ታጥለቀልቃለች፣ ስደተኛ ይመጣል፣ ታሊባን እንደዛ ሆነ መከራችን አይተናል። አሁን ደግሞ የቤላሩስ የነበረ አይተናል። አሁን ኢትዮጵያ ስትፈርስ 100 ሚሊዮን ማን ይሸከመዋል ብሎ ነው። ግን ይህንን ህዝብ እንዳይፈርስ መንግስት ነው ጤነኛ መሆን ያለበት እንጂ የትግራይ ህዝብ መስዋዕት መሆን ስላለበት አይደለምና
ከዚህኛው ነው የትግራይ ህዝብ ብቻውን እየተዋጋ ያለ ብቻውን ለፍትህ ረድት አሁን የተለያዩ የኦሮሞ ኃይሎች ጆይን እያደረጉ ነው። ሌሎች ግን ለምሳሌ በኢትዮጵያ ያሉ ኃይሎች በጥንካሬ በብዛት አልተሰጡም። መጨረሻ ላይ አገሪቱ ያፈርሳታል እኮ አብይ አህመድ ሊያድናት አይችልም። ኢሳያስ አፈወርቅም ሊያድናት አይችልም። ግን ጊዜው ሲፈርስ በኋላ ካመለጠ ምንም የሚደረግ ነገር የለምና ከዚህ ስላልታየ ነው አብይ አህመድ ኢንተርናሽናላይዝ በማድረግ አፍሪካናይዝ በማድረግ አገር አቀፍ በማድረግ ለዚህ ሁሉ ምንጭ ደግሞ የትግራይ ህዝብና አንድ ድርጅት እንደሆነ አድርጎ መፍትሄው ደግሞ ይህን ህዝብ አጥፍቶ ይህንን ድርጅት ጨፍጭፎ የዓለም ሰላምን የአፍሪካ ቀንድን ሰላምን ይመጣል ብሎ ዝሮ ግን የአፍሪካ በአብይ አህመድ ነው የምትፈርሰው፣ በኢሳያስ ነው የምትፈርሰው። የኢትዮጵያ መፍረስ ደግሞ ዓለም አቀፍ ማህበረሰብ በተገቢ ሁኔታ ካልገባ መፍረሱ አይቀርም። መፍረሱ ደግሞ ለእያንዳንዱ ይተርፈዋል፣ ለትግራይ ህዝብ ብቻ ሳይሆን ማለት ነው። አሁን ቅድም ስናነሳው ነበረ በተለይም ጦርነቱ ሌላ መልክ እንዲይዝ እየተደረገበት ያለበት ሁኔታ ላይ እንገኛለን። የአማራ ክልል ተስፋፊ ኃይሎችና እነዚህ ኤሊቶች የምንላቸው በተለይም አሁን ሌላ መልክ እያስያዙት ነው የሚገኙት። በተለይ የተለያዩ የዘመቻ ጥሪዎች እየተደረጉ በስያሜ ሳይቀር መጀመሪያ የህልውና ዘመቻ ሲሉት ነበረ። አሁን ደግሞ የሚኒሊክ ዘመቻ የሚል ነገር እየተነሳ ነው። የተለያየ ነገር ነው እየሰጡት ያሉትና ይህንን ምን ሊያስከትል ይችላል? በተለይም የአማራና የትግራይ ህዝብ ለማለያየት እየተደረገ ያለው ሴራ በስተመጨረሻ ምን ይዞ ብቅ ይላል? አስቸጋሪ አይሆንም ወይ? በህዝቦች መካከል ምንም አይነት ጠብ እንደሌለ የኢትዮጵያ ታሪክ ራሱ ምስክር ነው። የድሮ ብቻ ሳይሆን አሁንም የትግራይ ሰራዊት በገባባቸው አካባቢዎች ህዝቡ እንዴት እየተቀበለው እንደሆነ